በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። ቤተሰብ እውነቴን ነው የምላችሁ። እኔ ይሄን የታየኝ እውነት ብሩኬ በጣም ነው ያበዛው፣ በጣም ነው የተንቀባረርከው። እባክዎትን ጋሽዬም ይበቃዎታል። ምክንያቱም በሀይሚ ላይ ፈርደውባታል። በሀይሚ የፈረዱት ደግሞ እርሶ ያው እንደሚታወቀው ልጄን መቆጣትም ካለብኝ ልጄን ልቆጣ ብሩኬን ከምቆጣ ብለው ነውና ሀይሚን አለምንም ጥፋቷ እየተናገሯት ወይም ደግሞ እያስከፏት ነው። እውነቴን ነው የምላችሁ። በጣም አብዛኞቻችሁ ሀይሚ ላይ ፈርዳችሁባታል። እኔ ግን ከሀይሚ ጎን ነኝ። ምክንያቱም ሀይሚ ምንም ጥፋት የለባትም፣ ማልቀስም የሌለባት ልጅ ነች። አሁን ላይ ደግሞ እየሆነ ያለው ነገር እኔ በጣም ነው ዛሬ ያሳዘነችኝ። እውነቴን ነው የምላችሁ እና ትንሽ ስሜታዊ አድርጋኛለች ሀይሚ። እውነት እንዴ በጣም ነው ያሳዘነችኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። እያላችሁበት ሰላማችሁ ይብዛ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ እያልኩ ዛሬ እንግዲህ ሀይሚ መታለች ማለት ነው። ዛሬ ከባድ ውሳኔ ወስናለች ሀይሚ። ውሳኔዋ ደግሞ እንግዲህ አዲስ አበባ ካለው ቤት እኔና ብሩኬ ከምንኖርበት ቤት መውጣት አለብኝ። ምክንያቱም እኔና ብሩኬ አብረን መቀጠል አንችልም። መቀጠል ካልቻልን ደግሞ ለራሴ ሰላም መስጠት አለብኝ፣ ራሴን ማረጋጋት አለብኝ። ከዚህ በኋላም ደግሞ ከሱ ከሰጠኝ ወይም ደግሞ ያው ቤቱን ታውቃላችሁ፣ እሱ ሰርፕራይዝ ነው ያደረጋት አዘጋጅቶ ምናምን እዛ እንድታርፍ ምናምን አንድ ላይ እንዲሆኑ ሰርፕራይዝ ነው ያደረጋትና ያንን ነገር ደግሞ እያስታወስኩ መኖር አልፈልግም ብላ ወደ ነጋሽዬ ጋር ወደ ቡታጅራ ቀየን ጭኜ መምጣት አለብኝ ብላ ወስና ነው እንግዲህ ዛሬ ጋሽዬንም ብሩኬንም ጠርታ የጠየቀቻቸው ማለት ነው። እንግዲህ ብሩኬም ደግሞ ከዛ ከምትወጪ እኔ ኮምፎርት ካልሰጠሽ እኔ እወጣልሻለሁ፣ አንቺ ዘው መሆን ትችያለሽ ብሏታል። እሷ ግን አይ በቃ እኔ በጭራሽ አሁን ራሴን ማሳረፍ እፈልጋለሁ ብላ በጣም ነው ያነባችሁ፣ በጣም ነው ያለቀሰችው። እና እውነት ለመናገር የሀይሚ ውሳኔ ትክክል ነው ወይ ትክክል አይደለም ወይ? ትክክል ነው ብዬ ነው የማስበው። ምክንያቱም ከመጀመሪያው ጀምሮ ሀይሚ ምንም ጥፋት የለባትም። እንዴት ነው በቃ ሀይሚ ባላጠፋችሁ ጥፋት እየተወቀጠች ያለችው ማለት ነው። ምክንያቱ እንዴት መሰላችሁ? ማንኛችሁም ብትሆኑ ሀይሚ የቆመችበት ጫማ ውስጥ ሆናችሁ ስትቆሙ ብቻ ነው ነገሩ ሊገባችሁና ልትረዱት የምትችሉት። ከዛ ውጭ ግን ልትረዱት አትችሉም። ለመሰላችሁ ሀይሚ ምንም አድርጋ አይደለም፣ ነገሩ ከበዳት፣ አስጨነቃት። ያ ነገር ደግሞ መወሰን ስላለባት ወሰነች። ከዛም በመካከል ደግሞ ወደሱ ልትመጣ ስትል ያው ነገሮች ታውቃላችሁ የሆነ ብቻ ውዝግብግብ ያሉ ሆነ። ከሱ ጋር አብሬው ልሆን ከጎኑ ልሆንም እያለ ስትል ብሩኬ ደግሞ ከልጅቷ ጋር እያደረገ የነበረውን ነገር ሁላችሁም አይታችኋል ማለት ነው። በዛ ሰዓት ሀይሚ ደግሞ በጣም ተረበሸች፣ ስሜታዊ ሆነች። ስለዚህ ያን ነገር ደግሞ በቃ ማቋረጥ አለብኝ ብላ አቋረጠች። አሁን በመካከል ደግሞ እንግዲህ የተፈጠረው ነገር ምንድነው? ብሩኬ በቃ ደስ ባለሽ ጊዜ ወደ ህይወቴ ልመጪ፣ ደስ ባለሽ ጊዜ ደግሞ ወደ ህይወቴ ከህይወቴ ልትወጪ ብሎ አሁን ላይ እሱ በቃ እምቡር እያለ ነው ማለት ነው። ስለዚህ በጣም ለምኑኝ አብዝቷል። አንዳንዴ መሰላችሁ ግራ ያጋባልና ሀይሚ ደግሞ በጣም ተጨንቃለች። መረጋጋትም አለባት። እውነት ለመናገር ሀይሚዬ አይዞሽ፣ አታልቅሽ። አንዳንዴ መገፋትም ለበጎ ይሆናል። ምንድነው? ወተት ነው ቅቤ ነው? ወተት ነው ሲገፋ ቅቤ ይወጣዋል ይባላልና መገፋትም አንዳንዴ ለበጎ ነው፣ ጥሩ ነው ብለሽ አስቢ። በዚህን ያህል ግን ብሩኬ ምንድነው እንደዚህ መንቀባረር? በጣም ነው የተቀየረው ብሩኬ። እውነቴን ነው የምላችሁ። በትናንትናው ራሱ አይታችኋል። ሙሼ ራሱ በጣም የሆነ ኮስተር ብሎ ምናምን ነበር ሀይሚን ሲያዋት የነበረውና ሀይሚ ጥፋቷ ምን እንደሆነ አልገባኝም። በእርግጥ ሀይሚ ሴት ልጅ ናት፣ ብዙ ነገር አለ የሚከፋት፣ ብዙ ማትናገራቸው ነገሮች ሊኖሩ ይችላሉ እና ያስከፋታል። ለዛም ነው ያለቀሰችው ማለት ነው። እውነቴን ነው የምላችሁና ግን በዚህ ልክ ራሷ ተጨናንቃ ምናምን ራሷን እስከ ማጥፋት እስከ መወሰን ድረስ አስቡትና የሰው ልጅ በጣም በቀን ውስጥ ብዙ አይነት ነገሮችን ሊያስተናግድ ይችላልና አንዳንዴ ስሜታዊ አድርጎ ራሱ ወዴት እንደምትሄዱ ምን እንደሚገጥማችሁ ምን ማድረግ እንዳለባችሁ ራሱ ላታውቁት ትችላላችሁና በዛ መካከል ደግሞ ይሄ ተካራ ይሄ ጭቅጭቅ ደግሞ በጣም ነው የሚያስጠላው ማለት ነው። እኔ እንደ ጭቅጭቅና እንዳተካራ የሚያስጠላ ነገር የለም። የእውነቴን ነው የምላችሁ እንዴ ሀይሚ ባላጠፋቸው ጥፋት በየቀኑ እየመጣች ስትለምንክ አሁን ግን አንተ በጣም አብዝተኸዋል። በጣም ተንቀባረሃልና በፈለግሽ ሰዓት ትወጫለሽ፣ በፈለግሽ ሰዓት ልገቢ አትችይም። በቃ ከዚህ በኋላ እኔም የራሴን አንቺም የራሽን እያልክ በጣም ተንጠባረሃልና በዛ ላይ ደግሞ አንዳንድ ልጆች አላችሁ የእውነት ለመናገር በጣም ትንሽ ጥቂት ናችሁ፣ በጣት የምትቆጠሩ እስከዛሬ ድረስ ብሩኬ ሲለምናት እግሯ ላይ እየወደቀ ሲለምናት እንደዛ ሆና ቀብረር ብላ እምቢ ብላ ምናምን እና ማድረግ ያለባት እኮ ነው። ምክንያቱም ሀይሚ ያደረገችው ትክክለኛና ትክክለኛ ውሳኔ ነው የወሰነችው። በፊት ላይ ለመሰላችሁ ማንኛችሁም ብትሆኑ በሀይሚ ጫማ ውስጥ ሆናችሁ ብታዩትና ብትገምቱት እርጉዝ ሴት ስትመጣ
ምን ማድረግ ነበረባት? አይ በቃ እሺ ችግር የለም ልጁን አሳድጋለሁ ትውለድ፣ ሁለተኛ ሚስት አድርገኝ እንድትለው ነው የፈለጋችሁት ወይስ ምንድነው ማለት ነው? የእውነቴን ነው የምላችሁና ሀይሚ ትክክለኛ ውሳኔ ነው የወሰነችው በዛ ሰዓት ማለት ነውና አንዳንዴ እንደ ወንድ አታስቡ። እናንተ ሴቶች ናችሁ፣ እንደ ሴት ሆናችሁ አስቡ። እናንተ ብትሆኑ የምትወዱ ፍቅረኛችሁ ሌላ ሴት አስረግዞ መጣላችሁ ሲባል ምን እንደምታደርጉ ራሳችሁ ቆም ብላችሁ ብታስቡበት መልካም ነው ብዬ አስባለሁ፣ እውነት ለመናገር ማለት ነውና ጋሽዬም ባኮትን በቃ ከዚህ በኋላ ሀይሚን አይጫኗት። በጣም ተጭነዋታል። ያው በእርግጥ ልጆት ስለሆነች ከብሩኬ ልጄን ብቆጣ ልጄን ብገስጥ ይሻለኛል ብሎ ነው። ለማንኛውም ግን ያው ጋሽዬ ያሉት ምንድነው እና የልጄ ነሽ ላም ቀንዱ አይከብዳትም እቀበልሻለሁ ብለዋልና ከመቆጣትም ለማስታረቅም ጥረው ነበረ። ግን ካልሆነ ደግሞ ላም ቀንዱ አይከብዳትም፣ አንቺ ልጄ ነሽ፣ ልጄን የትም አልጥልም፣ ብትመጪ ቤቴን ካፍቼ ነው የምቀበልሽ፣ ምንም ችግር የለም ብለው ተናግረዋታል። ሀይሚም ደስተኛ መሆን እፈልጋለሁ ከዚህ በኋላ በቃኝ፣ ራሴን ማስጨነቅ አልፈልግም፣ እስከዛሬ ድረስ ራሴን አስጨንቅ ያለሁና ይበቃኛል ብላለች። ብቻ ሀይሚዬ በውሳኔሽ መጸጸት የለብሽም። ትክክለኛና ትክክለኛ ሀይሚ በጣም ምሁር በጣም አስተዋይ ልጅ ናት እና የምትወስነው ውሳኔ በጣም የሚመስጥ የሚገርም ነው ማለት ነው። ምክንያቱም ማድረግ ያለባትን ራሱ አይምሮ አዟት ነው የምታደርግ የምትችለው የምትወስነው ማለት ነው። እና እንዴት ነው እሱ ሌላ እውነት ለመናገር በጣም ነው ግራ የሚገባኝ። እኔ ብሩክ ይሄንን ሀብል የአንገት ሀብል ካደረገ ጀምሮ የሆነ ነገርማ ሆኗል። እኔ የሆነ ነገር አድርጋ ነው መሰለኝ የሰጠችው። ፈጣሪ ሆይ ይቅር ይበለን፣ ኃጢአት አስገባናለች እቺ እዩ ማለት ነው። እና በዛው ጠፍታለች። አሁን ደግሞ ብቅም አላለች አድርታ ጥሉን አጋግማ አባብሳ ይኸው ጠፍታለች ማለት ነውና እውነት እኔ ሀብሉ ላይማ የሆነ ነገር ሳይኖርበት አይቀርም። እኔ ብቻ ፈርቻለሁ። ብሩክ የራሱ ትክክል አይደለም። በቃ የሆነ ልቡ ድንድን ብሏል እና ሀይሚዬ ለማንኛውም አይዞሽ፣ መገፋት ለበጎ ነው። ስትገፊ የተሻለ ታገኛለሽ ብዬ አስባለሁኝ። አንቺ አትግፊ እንጂ መገፋትሽ ጥሩ ነው። እንደዚህ እየለመነችክ ደግሞ አንተ በጣም ተንጠባረሃል፣ በጣም ቅብርር ብለሃል። ለማንኛውም ግን የምናየው ይሆናል። የድራማው መጨረሻ መቼ ይሆን ፈጣሪ ወቅ ማለት ነው። ለማንኛውም ቲክቶክ ላይ የተጀመረም ቻሌንጅ አለ፣ ቀጥሉበት፣ በርቱ። ባይ ባይ።